ሰላም ይህንን ቻናል ሰብስክራይብ አድርገዋሉ? እንግዲህ አሁንስ ሰብስክራይብ ካላደረጉ አዲስ ተረት እንዲደርሷችሁ ሰብስክራይብ ማድረግ እንዳረሱ። ተረቱም ሲጀምር አንድ ማክስ የሚባል ድንጋይ ጠራቢም እያሳየን ነው። ማክስም የሚተዳደረው ድንጋይ በመጥረብም ነው። ማክስም በጣም ስራው ላይም ትጉ ሰው ነው። ማክስም በዚህም የትኛው ድንጋይ ለስራ ተስማሚ እንደሆነና የትኛው ድንጋይ ለስራ ተስማሚ እንዳልሆነ ለይቶም ያውቃል። ማክስም ሁሌ ወደ ቤቱ እየሄደ የሚያየውን ሀብታምና ባለጠጋ ሰውም እሱን ሁሌ ይመኛል። እሱም የሚመኘው እንዲህ ያለ ነበረ። እኔም አንድ ቀን እንደዚህ ሀብታምና ባለጠጋ ሰው ሆናል። ይሄም ቀን በጣም ቅርብ ነው። እናም ተግቼ መስራት አለብኝ ሀብታምና ባለጠጋ ለመሆን። ማክስም በቀጣይ ቀንም ሲመጣ ለስራ ተስማሚ የሆነ ድንጋይም አገኘ። በዚህም ማክስም በጣም ደስ ብሎት ነበር። እናም ቀጥታም ወደ ስራም ሄዶ ድንጋይም መጥረብ ጀመረ። ድንጋዩንም እየጠረበ ያለ አንድ ትንሽዬም ኩረት ከድንጋዩ ላይም በመውደቅ ከዛ ከወደቀውም ኩረት ላይም ትንሽዬ ፌሪም ወጣች። በዚህ ሰዓትም ማክስም በጣም በድንጋጤ ያቺም ፌሪ ምን እንደሆነችም ጠየቃት። እሷም ያቺም ፌሪ እሷም አሪያ እንደምትባልና የዚህ ድንጋይ አምላክ እንደሆነችም ነገረችው። በዚህ ሰዓትም ማክስም በጣም በመደናገጥ የምን አምላክ ነው የምታወሪው በማለትም ጠየቃት። እሷም ይህንን ማክስን ለማሳመን አንድ ነገርም አደረገች። ወዲያው እሱ እየጠረበ የነበረውን ኮረት ወደ ቦታውም መልሳም አሳየችው። በዚህ ሰዓትም ማክስም እሱም የጠረበው ድንጋይ ወደ ቦታው ሲመለስ አላመነም ነበር። በዚህ ሰዓትም እሱም የሰራውን ስራም ከንቱም እንዳደረገችና እሱም በጣም እንደተናደደባትም ነገራት። በዚህ ሰዓትም ያቺ ፌሪ እሱም እንደማይናደድና እሱም የፈለገውን ነገር እንደምታደርግለትም ነገረችው። በዚህ ሰዓትም ማክስም ሁሉንም ነገር በማለትም ጠየቃት። እሷም ሁሉንም የፈለገውን ነገር ማድረግ እንደምትችልም ነገረችው። በዚህ ሰዓትም ማክስም እሱ አሁን ላይ የሚያስበው ነገር ምንም የለምና እስከሚያስብ ድረስ እንደምትጠብቀውም ነገረችው። እናም ማክስም አስቦ እስኪጨርስ ድረስ እሱ ኪስ ውስጥም ለመሆንም ጠየቀችው። ማክስም በዚህም አልከለከላትም ነበር። ፍቃደኛም ሆኖ እሱ ኪስ ውስጥም መቀመጥ እንደምትችልም ነገራት። በዛ ጊዜም ማክስም እየሄደም እያለ አንድ ሀብታምና ባለጠጋ ሰውም አየ። ወርቅና የከበሩ ድንጋዮችን ባሪያዎችን አሸክሞ ነበር ማክስ ያየው። ማክስም በዚህ ሰዓት ቶሎ ብሎም እንዲም ብሎም አሰበ። መች ነው እኔ እንደዚህ ሰውዬ ሀብታምና ባለጠጋም ሆነው እናም ብዙም ወርቆች ይኖሩኛል። በዛ ሰዓትም የሱን ምኞት የሰማችውም ትንሿ ፌሪ ወይም አሪያም ወጣም የሱን ምኞት እንደሰማችውና እሱም በዚህ ሰዓትም በፍጥነትም ወደ ሀብታምነት እንደሚቀየርም ነገረችው። እሷም እንዳለችውም ማክስም በጣም ሀብታምና ባለጠጋ ሆኖ ራሱን አገኘ። እናም ፌሪዋም እንዳለች በጣም በፍጥነት ነበረ። ምንም አይነት ቀናትም አልወሰደም። በዚህ ሰዓትም ማክስም እሱ ካሰበው በላይም ወርቅ አለው። እናም በዚህ ሰዓትም እንዲም እያለ እያሰበ ነበረ። አሁን እኔ ካሰብኩት በላይ ሀብታም ነኝ። እናም የኔንም ሀብት ማንም ሊደርሰው አይችልም። እናም እኔ ከዓለማችን አንደኛ ሀብታም ነኝ። በጣም ደስ ይላል። ማክስም ሀብትነቱን በጣም ይወደደው ይመስላል። ከዕለታት በአንድ ቀንም ወደ አንድ ቦታም እየሄደም እያለ ፀሐይዋ በጣም ጠንካራ ነበረች። ማለትም በጣም ታቃጥል ነበረ። በዚህ ሰዓትም ማክስም እንዲህ ብሎም ማሰብ ጀመረ። ግን እንደ ፀሐይ ያለ ጠንካራ ፍጥረት አለ እንዴ? እኔ እንደውም ከዚህ በኋላ የፀሐይ አምላክ ብሆን ነው ደስ የሚለኝ። በዛ ሰዓትም ምኞቱን የሰማችው ትንሽዬዋን ፌሪ በመውጣትም ማክስም የፈለገውን ነገር እንደምታደርግም ቃል ገብታላት ነበር። እናም እሱም እንደፈለገውም የፀሐይ አምላክ አድርገውም ፈጠረችው። በዚህ ሰዓትም ማክስም አይኑን ሲገልጥ ራሱን የፀሐይ አምላክ ሆኖ ነበር ያገኘው። ማክስም በዚህም በጣም ተደሰተ። ምድር ላይም ከመጠን በላይም ፀሐይም ለቀቀ። በዚህ ሰዓትም ያቺም ምድር ለምለም የነበረችው ወደ ደረቅ ምድርም ተቀየረች። ይሄም ሁሉም በማክስ ምክንያት ነው። ማክስም በዚህ ሰዓትም በጣም ደስተኛ ነበረ እንደዚህ ሲያደርግ። እናም ማክስም በዚህ በጣም አሁንም ድረስ ተደስቷል። አንድ ቀንም ማክስ ፀሐዩን ይዞም እያለ ደመናም መጥቶ ይሄንን ፀሐይም ጋረደው። በዚህ ሰዓትም ማክስም በጣም ተናዷል። ምክንያቱም እሱም ፀሐይን የሚበግራት ነገር የለም ብሎ ነበር ያሰበው። ማክስም በዚህ ሰዓትም ሐሳቡን ወዲያው ቀይሮ እሱ መሆን የሚፈልገው የደመና አምላክ መሆንም እንደሚፈልግም አሰበ። በዚህ ሰዓትም ትንሿን ፌሪ ከኪስ ውስጥም በመውጣት እሱ የፈለገውን ነገር እንደሚሆንና ከዚህም በኋላም የደመና አምላክ እንደሚሆንም ነገረችው። እናም ወዲያውም እሱም የደመናም አምላክ ሆኖ አገኘው ራሱን። ማክስም
እንደለመደበትም እዚች ምድር ላይም ከመጠን በላይ ዝናብም ለመልቀቅ ወሰነ። እሱም እንዳሰበውም እዚች ምድር ላይም ከመጠን በላይም ዝናብ ለቀቀ። እናም በሱም ምክንያት ምድርም በጣም ስጋት ውስጥ ገባች። ማክስም ሲያሰኘው መብረቅን ሲያሰኘው ደግሞ ዝናብን እየለቀቀ ይደሰታል። በዚህ ሰዓትም ማክስም በጣም እየተደሰተ ያለ የማይታሰብ ነገር መጣ። እሱም ንፋስ ነበር። እሱም እንዳሰበው ከሆነ ዝናብን የሚበግረው ነገር እንደሌለና ዝናብ በጣም ኃያል እንደሆነ ነበር የሚያውቀው። ነገር ግን ደመናም በንፋስ እንደሚበገርም ካወቀም በኋላ ቀጥታም እሱም የንፋስ አምላክ መሆንም ፈለገ። በዛ ቅጽበት ውስጥም ያቺን ፌሪ ከወጣችም በኋላ እሱ የሚፈልገውን ነገር እንደሚሆንና ከዚህም በኋላ የንፋስ አምላክ እንደሚሆንም ነገረችው። እሱም በዛ ፍጥነትም እሱም የንፋስ አምላክ ሆኖ አገኘው። በዚህ ሰዓትም እሱም በጣም በመደሰት አየር ላይም እንደፈለገው ከበረረም በኋላም ምድር ላይም ከአቅም በላይ የሆነም ንፋስ ለቀቀ። እናም ወደ ከተሞችም በመሄድ ከተሞች ላይም የሚኖሩትን ህዝቦችና ቤቶችንም ማፍረስ ጀመረ። በዚህ ሰዓትም ማክስ በጣም ተደስቶ ነበር። ተደስቶም እየሄደም እያለ የማይታወቅ ነገር አንድ ነገር ተፈጠረ። እሱም በጣም ትልቅ ድንጋይ ነው። እናም እሱም ገጭቶት ከሱ ጋርም ለመፎካከር ሞከረ። በዚህ ሰዓትም ማክስም የፈለገ ያህል ንፋስም እዛ ድንጋይ ላይም ቢለቅም ነገር ግን አልቻለውም ይሄንን ድንጋይ። እሱም ቀጥታ እንዲህ ብሎ ነበር ያሰበው፣ እዚህ ምድር ላይ ኃያሉ በጣም ድንጋይ እንደሆነና ወደ ድንጋይ ለመቀየር እንደፈለገም ነገራት። በዚህ ሰዓትም ያቺ ትንሽዬን ፌሪ ሞታ እንደዚህም ብላ ነገረችው፣ ማክስ ምኞትህን ሰምቻለሁ። አንተም የፈለግከውን ያህል መሆን ትችላለህ። አንተም ከዛሬ ጀምሮ የድንጋይ አምላክ አርጌ እፈጥርሃለሁ። እንደዛም ብላም ከተናገረችም በኋላ ያቺ ፌሪ ማክስም አይኑን ሲገልጥ ራሱን የድንጋይ አምላክ ሆኖ ነበር ያየው። በዚህም ማክስም በጣም ተደስቷል። የተደሰተበትም ምክንያቱም ንፋስም ሆነ ዝናብም እንዲሁም ፀሐይም ሊበግረው አይችልም። ምክንያቱም እሱን ማንቀሳቀስ አይችሉም። በዚህ ሰዓትም ማክስ በጣም ተደስቷል። ከዕለታት በአንድ ቀንም እንደዚህም እየኖረ ሁለት ድንጋይ ጠራቢዎችም ይመጣሉ። ከመጡም በኋላም ይሄ ድንጋይ ለመጥረብም ተስማሚ እንደሆነና ለስራም አሪፍ እንደሆነም አወሩ። ካወሩም በኋላም ቀጥታ ወደ ድንጋይ መጥረቡም መጡ። በዚህ ሰዓትም ማክስ እሱ ሰው እንደሆነና ድንጋይ እንዳልሆነም ነገራቸው። በዚህ ሰዓትም እነዛ ሁለቱ ሰዎች ማክስን ምንም አይሰሙም። ምክንያቱም ማክስ ድንጋይ ሆኗል። እሱን ማንም የሚሰማው የለም። በዛ ሰዓትም እነዛ ሁለቱ ድንጋይ ስራቸውን መስራት ጀመሩ። በዛ ሰዓትም ማክስ በጣም ልቡ በመሰበርም እሱ ይሄንን ሁሉም ሆኖ በጣም እንዳልተደሰተና ምንም ጥቅም እንደሌለውም አወቀ። በዚህ ሰዓትም ቀጥታ የተመኘው እንዲህ ብሎ ነበር፣ እስከ ዛሬ ድረስ ሁሉንም ሀብታም ሆኛለሁ፣ እናም ንፋስም ሆኛለሁ፣ ብዙ ነገር ሆኛለሁ፣ እናም ምንም አላስደሰተኝም። እባክሽን አንቺ ፌሪ ዛሬ የመጨረሻ ልጠይቅሽ፣ እኔን ወደ ድሮነቴ መልሽኝ፣ እናም ሰርቼም እለወጣለሁ። ይሄ ነገር ምንም እየጠቀመኝ አይደለም። ማክስም እንደዛም ብሎም ከተናገረም በኋላም ያቺ ፌሪ በጣም በፍጥነት ወደ ድሮነቱ ተመለሰ። እሱ ማክስም በዚህ የድሮ ማክስም በመሆን በጣም ተደስቷል። እናም ለፌሪዋም በጣም እንደሚያመሰግናትም ነግሮ ወደ ድሮም ስራ ወደ ድንጋይ መጥረቡም ገባ። ድንጋይም ከጠረበም በኋላም የራሱ የሆነች ትንሽዬም ገበያም ከፍቶ በዛም ገበያ ላይ መሸጥ ጀመረ። በዚህ ሰዓትም ማክስም በዚህ ገበያም በጣም ተወዳጅነትን አትርፏል። እናም እነዛም እሱም በጣም የሚወደው ባለጠጋና ሀብታም ሆናለሁ ብሎ የሚመኘውም ሰው ከሱ ጋርም በጣም ጥሩ የሆነ ዝምድናም ፈጥረዋሉ። በዚህ ሰዓትም ማክስም በጣም ጎበዝ የተባለና ኃያል የተባለ ድንጋይ ጠራቢም ሆኗል። እናም ማክስም ድንጋይ እየጠረበ ራሱንም እየለወጠ ነው። ሰላም ሰዎች፣ የዛሬው ተረት በጣም ተመችቷችኋል ብዬ አስባለሁ። እናም ነገ በአዲስ ተረት እስክንመጣ ድረስ እናንተም ይሄንን ቻናል ሰብስክራይብ፣ ቪዲዮንም ላይክ እያረጋችሁ እያበረታታችሁን ጠብቁን። እናም ነገ በአዲስ ተረት እንመጣለን። እስከዛ ድረስ ቸር ቆዩልኝ።